ሰላም ጤና ይስጥልኝ። የኢትዮ አዲስ ዴይሊ ቤተሰቦች እንደምን ሰነበታችሁ? ዛሬ በአማራ ክልልና በኢትዮጵያ ፖለቲካ ውስጥ ትልቅ ትኩረት ያገኘውን ፋኖ ኃይሎች ውህደት እና ተያያዥ ጉዳዮችን በዝርዝር እንመረምራለን። ይህ ትንታኔ ለቪዲዮ ስክሪፕት በሚሆን መልኩ በክፍሎች ተከፋፍሎ ጥልቅ ማብራሪያዎችና ታሪክ ዳራዎችን አካቶ ተዘጋጅቷል። እንዲሁም አርበኛ አስረስ ማረ ዳምጤ ከውጭ ሚዲያ ጋር የሰጠውን ቃለ ምልልስን አካተናል። ጥር 27 ቀን 2018 ዓ.ም ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው ጉዳዩ በፓርላማ ንግግሩ ላይ የኔን ስም ጠርተው ያደረጉት ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በአማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጅ ተረድቻለሁ። እርስዎ በዚህ ንግግሩ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል። በዚህም መሰረት በእኔ በኩል እንዲህ ባሉ የኤርትራንና የኢትዮጵያን ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማማች ሀገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያ ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያ ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሻበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። ከዚያ ሁሉ ጥፋት በኋላ በአሁኑ ወቅት እርስዎ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹህ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን መንግስት ጫና ተቋቁሞ በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። እኔ እግዚአብሔር ደጉን አመላከቶት ከትግራይ ሕዝብ ጋር ያሉትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚሏቸው ሰዎች አንዱ ልሆን ይችል ነበር። ነገር ግን ባለፈው ስህተቱ ምንም አይነት የመቆጨት ምልክት ካለማሳየቱም በላይ ለዚያ ሁሉ የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑም በላይ አሁን ያለው ምስቅልቅሉ የወጣ አገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስካሁን በህዝብ የተፈጸሙት አገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርሱ አገዛዝ ሆኖ ሳለ ሁልጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራዩ ጦርነት፣ በአማራ ህዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤንሻንጉልና የቅርቡን የጋምቤላን ግጭት ጨምሮ በሌሎች የሀገሪቱ አካባቢዎች ብዙ ጥፋት ያስከተሉ አገራዊ ቀውሶች የተፈጠሩት በዋናነት በእርሱ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አስተሳሰቡ የተወለዱ ችግሮች ናቸው። ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሩ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄድን በተመለከተ የነበሩ ጥሩ ሀቆችን ወደ ማብራራቱ ልግባ።
በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስተር እንደነበርኩና በትግራይ ህዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ የመዋሸት ሱስ ሆኖበት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ህዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስተርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በህዝብና በአገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የኔ የውጭ ጉዳይ ሚኒስተርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። ከትግራይ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቤን አታጉሳቅሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስተር፣ ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆኖት አልችልም። እንደ እርስዎ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻልዎታል። እኔ ስለ ትግራይ ህዝብ ያለዎትን አመለካከት እንድናገር ከፈለጉ የማውቀው እውነት እርስዎ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ህዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የስራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን ግምገማ ሀሳብ መሰረት በማድረግ አንድ ሀሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱ በገለልተኝነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሀሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል። በደል የሚያደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረብኩ። እርሶም በመድረኩ ላይ ያነሳሁትን ሀሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝንና ስለ ትግራይ ህዝብ ያለዎትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሀቅ ነው። እኔ የማውቀውና ስለ ትግራይ ህዝብ ያሉት እውነተኛ አመለካከት ይህ ነው። ከፓርላማ ንግግሩ ትንሽ እውነታነት ያለው የእኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛ፣ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሶስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበር። ለፕሬዝዳንቱ የሚቀርቡትን እነዚህ መልእክቶች ከገለጹልኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼልዎት ነበር።
ይኸውም ጦርነቱ መጠናቀቁን በይፋ ለህዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ ወይም ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አልነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልዕኮ ተቀብዬ ተለያየን። ከዚህ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳዎት አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለስልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዝዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዝዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዝዳንት ኢሳያስ ስነግራቸው በሳቸው በኩል የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ፣ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርስዎ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችንም አስፈላጊውን ጥንቃቄ ማድረግ እንዳለብን ማለታቸውን ሪፖርት አቅርቤሎት በስልክ ንግግራችን ተቋጨ። እኔ የማውቀው እውነታ ይህ ነው። አመሰግናለሁ። ገዱ አንዳርጋቸው። ሰላም ጤና ይስጥልኝ። የኢትዮ አዲስ ዴይሊ ቤተሰቦች እንደምን ሰነበታችሁ? ዛሬ በአማራ ክልልና በኢትዮጵያ ፖለቲካ ውስጥ ትልቅ ትኩረት ያገኘውን ፋኖ ኃይሎቹ ውህደት እና ተያያዥ ጉዳዮችን በዝርዝር እንመረምራለን። ይህ ትንታኔ ለቪዲዮ ስክሪፕት በሚሆን መልኩ በክፍሎች ተከፋፍሎ ጥልቅ ማብራሪያዎችና ታሪክ ዳራዎችን አካቶ ተዘጋጅቷል። እንዲሁም አርበኛ አስረስ ማረ ዳምጤ ከውጭ ሚዲያ ጋር የሰጠውን ቃለ ምልልስን አካተናል። የፋኖ ኃይሎች በአንድ ድርጅት ስር መሆን ድርድርን ያቀርባል ወይስ ውጊያን ያጠናክራል? ከሁለት ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይል አፋብኃ እና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋድ ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ይፋ አድርገዋል። የአማራ ብሔራዊ ፋኖ ንቅናቄ አፋብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህድ የፈጠሩት እንደሆነ የድርጅቱ ህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ ማረ ለቢቢሲ ተናግረዋል። ፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጪ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራበት ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፈንታውን መሐባውና ኢያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮች የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙትም በዚሁ ሰሞን ነው። መንግስት የሰላምን ንግግር በተመለከተ በተለይም ዓለም አቀፉ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዚህ ስር መሆን እንደ አንድ እንቅፋት ሊጠቀስ ቆይቷል። አሁን የፋኖ ኃይሎች አንድን ድርጅትን ምስረታ መንግስት በኩል ሲነሳ የቆየው አንድ ተግዳሮትን የሚያስወግድ ይመስላል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይንስ የተገዳዳሪነት ስሜትን በማጠናከር ድርድር እንዲገፋ ያደርጋል? ባልተማከለ እዝ የተመራ የትጥቅ እንቅስቃሴ ባልተማከለ እዝ የተመራ የትጥቅ እንቅስቃሴ የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል ስማቸው የተቀየረ የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሑፎችን አሳትመዋል። የፋኖ ኃይሎች ትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የተነሱትን እንቅስቃሴዎች እንደሆነ ያስረዳሉ። በዚህም ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበር አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች እርስ በርስ ግንኙነት የላላ እንደሆነና አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆነም ጽፈዋል። ይህ ሐሳብ የሚያጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉ ላይ ሊያዩ ይችላሉ፣ ነገር ግን በአካሄዱ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን የምንሄድ የሚለው ላይ ግን ይለያያሉ ሲል በወቅቱ ስለነበራቸው
ልዩነቶች ያስረዳሉ። የአይነት ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መገለጫ እንደሆነ የሚያነሱት ዶክተር ዳንኤል በንድፈ ሐሳብ ደረጃ የራሱ ጥቅሞች እንዳሉትም ይገልጻሉ። ያልተማከለ በሆነ የዚህ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ለማንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ እድላቸውም በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ነው ያሉት በማለት ያብራራሉ። በተቃራኒው ግን ይህ አካሄድ አንድ አለመሆን የሚያስከትሉትን ጉዳቶችም ዶክተሩ ይገልጻሉ። ቡድኖቹ አንድነት ከሌላቸው በድርድር የሚመጣ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚያደርግም ያክላሉ። የቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆንም አስረድተዋል። የፋኖ ኃይሎችን ለማዋሃድ ለምን ረጅም ጊዜ ወሰደባቸው? የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ስር ለማድረግ በተለያዩ ጊዜያት ድርድሮች ማካሄዳቸውን ሲገልጹ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ለረጅም ጊዜያት የወሰዱ ድርድሮች ሲከሽፉም ተስተውለዋል። የፋኖ ኃይሎች በመካከላቸው ያለው ልዩነት ሰፍቶ በደም የሚፈላለጉና እርስ በርስ የተዋጉ ሆነው እንደነበርም ዶክተር ዳንኤል ያስታውሳሉ። ባንታየው ሸፈራውና ጆን አሽያማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍል በተመለከተ ባለፈው ዓመት መጨረሻ ላይ ባሳተሙት መጣጥፍ ቡድኖቹ የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸውም ጠቅሰዋል። በእስክንድር ነጋ የሚመራው አፋት የአማራ ማንነት ከኢትዮጵያዊነት ጋር የተጣበቀ በመሆኑ አማራዎች ራሳቸው ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት አስፍረዋል። በተቃራኒ ወገን ያሉት ኃይሎች ምልከታ ደግሞ ጥልቅ መሰረቱ የጣለው በአማራ የብሔር ማንነት ላይ እንደሆነ ጸሐፊዎቹ ጠቁመዋል። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነት መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ልዩነቱን አብራርተዋል። ዶክተር ዳንኤል ይህ አማራ ወይንም ኢትዮጵያ ይቅደም የሚል ክርክር አንዱ የክፍፍል ምንጭ እንደነበር ቢያምኑበትም ከዚህ በላይ ግን አውራጃዊነት ዋነኛው ተግዳሮት ነው ይላሉ። ይህ ጉዳይ የእዝ መዋቅሩን ማን መምራት አለበት በሚለው ላይም ይንጸባረቅ እንደነበረ በማንሳት ይከራከራሉ። ከዚህም ባሻገር በውጭ ሀገር የሚገኙ የዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው የአቋም ልዩነት አንድ እንዳይሆኑ ትልቅ አስተዋጽኦ አድርጓል ሲሉ ተጨማሪ የሚሉትን ምክንያት ጠቅሰዋል። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማለም በምክንያትነት የሚያነሱት ይህንን ጉዳይ ነው። ከውስጥም ከውጭም ጣልቃ ገብነቶች ነበሩ የሚሉት አስረስ በተለይም የመደራጀት ሚናው መሬት ላይ ላለው ኃይል ለመሪው ባለመተው ይልቁንም በርቀት ሆኖ የመወሰን ፍላጎቶች ነበሩ ሲሉ ለቢቢሲ ተናግረዋል። የራስን ጉዳይ በራስ በመወሰን ረገድ የነበረ ክፍተትም ከዚህ ጋር የተያዘ ሌላ ምክንያት አድርገውም ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ እንዴት ተዋቀረ? የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት በመሆኑ የሚያነሱት አስረስ የተፈጠረው ድርጅት ጥምረት፣ ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው በማለት ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄዎች የሆነ አንድም ጠመንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃም የለም። ሁሉን ያቀፈ የሁሉንም የፋኖ ኃይሎች ያካተተ ድርጅት የተመሰረተው ሲሉም ይሞግታሉ። የድርጅቱ መዋቅር ሲወሰን ፖለቲካና ወታደራዊ ክንፉን የተለያየ ከማድረግ ይልቅ ሁለቱንም በአንድ ማዕቀፍ ስር ከሚመራበት አካሄድ እንደተመረጠም አስረድተዋል። ሊቀመንበሩ የአጠቃላይ ፖለቲካውም የወታደራዊ አመራሩ የመጨረሻ ትእዛዝ ሰጪ ነውም ብለዋል። አስረስ እንደሚናገሩት የሊቀመንበሩን ስልጣን ፖሊት ቢሮና ምክትል ሊቀመናብርት የሚጋሩት እንዲሆንም ተደርጓል። የሚመራው በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነ ማክለዋል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩ ጨምሮ ሁሉም የሥራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበትም ገልጸዋል። ያንን የመተማመኛ ድምፅ 50+1 ያለመጣ አመራር በኃላፊነት አይቀጥልም ሲሉም አሰራሩን አብራርተዋል። አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡንም አንስተዋል። አስረስ እንደሚናገሩት የድርጅቱ አመራሮችን የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ ወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበሩነትን ቦታ ያዘ፣ ማን ምክትል ሊቀመንበር ይሁን፣ ማን ወታደራዊ አዛዥ የሚሉትን እንዳነጋገሩም አልሸሸጉም። ዋና ዋና የሚባሉት የአመራር ቦታዎች የተወሰኑት የተለያዩ መንገዶችን መጠቀም እንደሆነም አንስተዋል። በአመራሮች መረጣ ወቅት ግንዛቤ ውስጥ ገብቷል ከተባሉት መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊት ውስጥ ያለው ቅቡልነት የሚገኙበታል። በሁለቱ የድርጅቶች ድርድር ወቅት ክርክር ተደርጎባት የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ነው። ከአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱን የሚመራው
በአማራ ብሔርተኝነት ርዕዮተ ዓለም እንደሆነም ገልጸዋል። አስረስ የአማራ ብሔርተኝነት ስንል በዘላቂ አማራን ማንነት ግንባታ መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ይናገራሉ። ይህ ምልከታ የአማራ ሕዝብ መብትና ጥቅም ሲከበር፣ ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ህልውና አብሮ ተግባራዊ የሚደረግ መሆኑን የሚያምን ነው ሲሉም አክለዋል። የፋኖ ኃይሎች መደራጀት የግጭቱን አቅጣጫ ይቀይረዋል ወይ? የአፋባ የህዝብ ግንኙነት መምሪያ ኃላፊ አስረስ አንድ ድርጅት መመስረቱ ፖለቲካ በወታደራዊ ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የፋኖ ኃይሎችን በተመለከተ ያለው ምልከታ ይቀየራል የሚል ነው። በቀጠና ያሉ ኃይሎች ሆኑ ርቀት ያሉ ምዕራባውያን ሌላው የሚመለከተው ጉዳይ ያለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር በፍጹም ይቀየራል ብለዋል። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን፣ ትግሉን በማንሸነፍ ጊዜ ለሀገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመላክት ነው ሲሉም አክለዋል። በታጣቂዎቹ ዘንድም አዲስ መነሳሳትን ይፈጥራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነትን ይጨምራልም ሲሉ ተናግረዋል። የፋኖ ኃይሎች እንቅስቃሴ ላይ ጥናት ያደረጉት ዶክተር ዳንኤል የአይነቱ ድምዳሜ ላይ ከመድረስ ይቆጠባሉ። በታጣቂዎች ዘንድም አዲስ መነሳሳትን ይፈጥራል፣ እንዲሁም ህዝቡ በትግል ላይ ያለውን እምነት ይጨምራል ሲሉም ተናግረዋል። የፋኖ ኃይሎች እንቅስቃሴ ላይ ጥናት ያደረጉት ዶክተር ዳንኤል ግን ይህ አይነቱን ድምዳሜ ላይ ከመድረስ ይቆጠባሉ። አንድ ድርጅት መመስረቱ ትልቅ እርምጃ መሆኑን የሚያነሱት ተመራማሪው ኃይሎቹ ወደ አንድነት መምጣት የግጭቱን አካሄድ ቢሆንም ይቀይሯል የሚል እምነት እንደሌላቸውም ይናገራሉ። ወደፊት የሚፈጠረው እናያለን፣ አካሄዱን የሚቀይሩ አይመስለኝም፣ ባለበት ሊሄድ የሚችለው ከዚህ በፊት ወታደራዊ ኦፕሬሽን ላይ በጋራ ሆኖ ዘመቻ እንደዚህ እያሉ ያከናውናሉ። አሁንም ቢሆን ከዛ ውጭ ሊያደርጉ የሚችሉን ነገር ያለ አይመስለኝም ሲሉ ምልከታቸውን ያስረዳሉ። እንደዚህ አይነት የትጥቅ ትግሎች ውጤታማ ለመሆን ከአንድ ማዕከል ተነስቶ እየሰፋ የሚሄድ ቁጥጥር ሊኖረው የሚገባ ነው የሚያነሱት ዶክተር ዳንኤል የፋኖ ኃይሎች ያሉትን ግን በየገጠራማ ቦታ እንደሆነ በመጥቀስም ይከራከራሉ። አሁን የተዋሃዱት ቡድኖች የመጨረሻዎቹ የፋኖ ኃይሎች ናቸው የሚል እምነት እንደሌላቸውም ገልጸዋል። አሁንም ያልጠሩ ነገሮች እንዳሉ የሚናገሩት ተመራማሪው ሊያጋጥሟቸው የሚችሉ የተለያዩ ተግዳሮቶችን ይዘረዝራሉ። ትልቅ ተግዳሮት ያለባቸው ምንድን ነው? የወንጀል ክፍሉ በጣም ከባድ ነው። በየመንገዱ ዝርፊያ አለ። በየጊዜው ሰው ይታገታል። መንገድ ላይ ቀረጥ ክፈል ይባላል። መኪና ይቃጠላል። በሬል ላይ ያለው ህዝብ ተማሯል ሲሉ ምልከታቸውን ተናግረዋል። በተጨማሪው ፋኖ ኃይሎች መካከል አለ የሚሉት አውራጃዊነትና የበላይነት ለመያዝ የሚደረግ ሽሚያ በተግዳሮትነት ያነሱታል። ያንን ማጣት ከቻሉ በትክክል ወደ አንድ ማዕከላዊ ዕዝ ሰንሰለት ማምጣት የሚችሉ ከሆነ የአውራጃዊነት ግንቡን ማፍረስ የሚችሉ ከሆነ ቢያንስ ግፊት አድርገው መንግስት ወደ ንግግር ውይይትን ማምጣት የሚችሉ ይመስለኛልም ብለዋል። የአፋባን የህዝብ ግንኙነት መምሪያ ኃላፊው አስረስ በበኩላቸው በተመራማሪው የሚነሳውን የአውራጃዊነት ክፍፍልን አይቀበሉትም። ባለፉት 30 ወራት በተደረገ የትጥቅ ትግል ውስጥ አንድ ሰፈር ውስጥ እርስ በርስ በአደረጃጀት መካከል የተነሳ ቁርሾ ሊኖር ይችላል። ከአውራጃ ወደ አውራጃ ግን አንድም ጥይት ተተኩሶ አያውቅም፣ አንድም ግጭት ተከስቶ አያውቅም ሲሉ ተከላክለዋል። የድርጅታችን መመስረት ይህን የአውራጃዊነት የፖለቲካ እንቅስቃሴ እንዲደረግ ሲሰሩ የነበሩትን ግለሰቦች ያሳፈረና ያንን አጀንዳ የዘጋ ነው ብለን እናምናለን ሲልም አጽንኦት ሰጥተውበታል። በአንድ ድርጅት ስር መዋቅር ንግግር እድልን ያሰፋል። የምስራቅ አፍሪካ በየነ መንግስታት ኢጋድ፣ የአፍሪካ ህብረትና የአውሮፓ ህብረት ልዑካን ካለፈው ዓመት ጥር ወር አንስቶ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን ከመንግስት ጋር ለማደራደር እንቅስቃሴ ሲያደርጉ ቆይተዋል። የአማራ ፋኖ ህዝባዊ ድርጅት ሲመሩ የነበሩት እስክንድር ነጋ ከተቋማቱ ልዑካን ጋር ንግግር መደረጉን ከዚህ በፊትም አረጋግጠዋል። እስክንድር የሚመሩት ድርጅትን አክስመው አዲሱ የአማራ ፋኖ ብሔራዊ ንቅናቄ መቀላቀላቸው ተገልጿል። ይህ ከመሆኑ አስቀድሞ ግን ቢያንስ 3 የአማራ ፋኖ ህዝባዊ ድርጅት አመራሮች የትጥቅ ትግልን በመተው ከመንግስት ጋር ስምምነትን ፈጽመዋል። ስምምነቱን ከፈጸሙ አመራሮች አንዱ የሆኑትና የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ እንደሆነ የተገለጹት ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት በፋኖ ትግል ውስጥ ብቸኛው የመጀመሪያው ድርጅት ነው፣ ሁሉንም የፋኖ ወክለን ያልነው ሲሉ ተደምጠዋል። ይህን ሂደት የተከታተሉት ዶክተር ዳንኤል ወደ መንግስት የተመለሱ አመራሮች በዚህ ስምምነት ሊጸኑ የሚችሉ ቢሆንም በትጥቅ ማስፈታትና መልሶ ማዋሃድ ሂደት ውስጥ የሚያልፉት ታጣቂዎች ግን ባሉበት ይቆያሉ የሚል እምነት አላቸው። ታጣቂዎቹ ዲሞቢላይዝ እንዲሆኑ የተወሰነው ሳንቲም ስልጠና ይሰጣቸዋል። ያችን ገንዘብ ስታልቅ ተመልሰው ወደ ጫካ ይሄዳሉ። ምክንያቱም ጫካ ውስጥ የበለጠ ገንዘብ ማግኘት ይችላሉ በማለትም አስረድተዋል። ዶክተር ዳንኤል አጠቃላይ ግጭቱ ወደ ሰላም ድርድር ለማምጣት በሚያስችል ደረጃ በስሏል ለማለት እንደሚቸገሩም ገልጸዋል።
ሁለት አካላት ወደ ድርድር ለማግባት አቅማቸው ተሟጦ ኤግዞስትድ ወይንም ለመደራደር ፍላጎት አላቸው ወይ? የመደራደር እድልና መድረክ ተሟልቷል ወይ? ሊያደራድሩ የሚችሉ አካላት አሉ ወይ? የሚሉ ጥያቄዎች መመለስ እንደሚኖርባቸውም ዘርዝረዋል። የትግራይ ጦርነት በማሳየነት የጠቀሱት ተመራማሪው ጦርነቱ እስከ ደብረ ሲና እስከሚደርስ ባለው ጊዜ ውስጥ የተከፈለው ሰብአዊና ቁሳዊ ዋጋ የፌዴራል መንግስቱ አቅም እንዲሟጠጥ እንዳደረገ ይጠቅሳሉ። በትግራይ ኃይሎች በኩልም የመጨረሻው ምት እንደነበር አስታውሰው በሁለቱ በኩል የነበረው መዳከም ዓለም አቀፉን ማህበረሰብ ካሳደረው ጫና ጋር ተዳምሮ ተፋላሚዎቹ ወደ ድርድር እንዲሄዱ ማድረጉን አብራርተዋል። የዚህኛው ግን በፋኖ በኩል እንዚህ ማድረግ የሚችሉ አይመስለኝም። አሁንም አጥቅቶ መሸሽ፣ የደፈጣና ድንገተኛ ጥቃት የመፈጸም አንዳንድ ኢላማ ያላቸው ዘመቻዎችን የማድረግ ነገር ይኖራል። መደበኛ ወይንም ኮንቬንሽናል የሆነ ፊት ለፊት መንግስትን መዋጋት ግን ሊኖር አይችልም ይላሉ። ይህ አካሄድ ለድርድር የሚበቃ አስገዳጅ ሁኔታ የመፍጠር አቅሙ ዝቅተኛ መሆኑን ያሳያልም ይላሉ። አዲሱ ድርጅት ጠንክሮ የሚመጣ ከሆነ ቦታዎችን መያዝ፣ ጫና መፍጠር የሚችል ከሆነ ያኔ እንዲደራደር ማስገደድም ይችላል ብለዋል። የዚህ አይነቱ መዋቅር መጨረሻ ግብ ለድርድር የሚያበቃ ጫና መፍጠር መሆን አለበት የሚል አቋም እንዳላቸውም ተናግረዋል። ፌዴራል መንግስት ያለው ወታደራዊና ኢኮኖሚ አቅም እንዲሁ የሚጣጣል እንዳልሆነ የሚያነሱት ዶክተር ዳንኤል ከፈለገ እዚህም እዚያም መዋጋት ይችላል፣ ግጭቱን እየተቆጣጠረ ማድኔት እያደረገ ተራዝሞ እንዲቀጥል ማድረግ ይችላል ሲሉ ግምገማቸውን አጋርተዋል። እኔ ብቸኛው መፍትሄ የሚታየኝ መነጋገር፣ መደራደር፣ መወያየት ነው። ምክንያቱም 2 ዓመት ታይቷል። ማህበረሰብ በጣም ዋጋ የሚያስከፍል ነው። እንደዚህ ቀጥላለሁ ቢባል ማህበረሰቡ መሸከም የሚችል ትከሻ ያለው አይመስለኝም ብለዋል። በአጠቃላይ ግን የፋኖ ኃይሎች በአንድ መዋቅር ስር መደራጀታቸው ድርድር በተመለከተ በጋራ እንዲወስኑ እንዲሁም በጠንካራ የዚህ ሰንሰለት ውሳኔ ወደ መደበኛው ተዋጊ ማውረድ እንዲችሉ እድል እንደሚፈጥርም አመልክተዋል። የአማራ ፋኖ ብሔራዊ ንቅናቄ ሰላም፣ ንግግርና ድርድር በተመለከተ ምን አይነት አቋም እንዳለው የተጠየቁት የህዝብ ግንኙነት መምሪያ ኃላፊ አስደስ በበኩላቸው አንድ ድርጅት የፈጠርነው ለድርድር ብለን አይደለም ለማሸነፍ ነው የሚል ምላሽ ሰጥተዋል። የድርድር ጉዳይ በተመለከተ ወደፊት አጠቃላይ ተለዋዋጭ ሁኔታዎች አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ ነው የሚሆነው። አሁን ባለንበት ሁኔታ ገና ስራዎችን እየሰራን ነው የምንገኘውም ብለዋል። የፋኖ ኃይሎች ወደ አንድ ድርጅት መምጣታቸው ለጦርነቱ ሆነ ለሰላሙ አዲስ ምዕራፍ ነው። ድርጅቱ የመሰረት ነው ለማሸነፍ ነው ቢልም ፖለቲካው ዓለም ግን አንድ የጠነከረ ኃይል መኖሩ ለድርድርም ቢሆን የተሻለ ግፊት ይፈጥራል የሚለው እውነት አይካድም። ወደፊትም በክልሉ የምናየው ወታደራዊ እንቅስቃሴና መንግስት ለዚህ ውደት የሚሰጠው ምላሽ የኢትዮጵያ ቀጣይ አቅጣጫን ይወስነዋል። ውድ አዲስ ዴይሊ ተከታታዮቻችን እናንተስ የፋኖ ኃይሎች ወደ አንድ ድርጅት መጠቅለላቸው ለክልሉ ሰላም ያመጣል ወይንስ ጦርነት ያራዝመዋል ብላችሁ ታስባላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልን።